ህግ የለም፣ ፍርድ የለም፣ ሰሚ የለም፣ አይቶ የሚዳኝ የለም በሚባልበት ሰዓት ላይ ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? እናንተን እያዝናና ቁም ነገር ለማስጨበጥ የማንወጣው ዳገት የማንፈነቅለው ድንጋይ እንደሌለ ከኛ በላይ እንዳንተ እማኞቻችን ናችሁ ስንል በአመክንዮ ነው፣ በምክንያት ነው። ይሁንና ይህን ቪዲዮ እስከ ቪዲዮአችን ፍጻሜ ድረስ እንድታዩ በአክብሮት ከወዲሁ እየጠየኩኝ፣ እንደምታውቁት ከላይ የምትመለከቱት ቪዲዮ ሰሞኑን በማህበራዊ ሚዲያ በጣም አነጋጋሪና ቫይራል የወጣ ቪዲዮ ከመሆኑ የተነሳ ወደ እናንተ አምጥቼ እንድንወያይበት ጋብዣለሁ። እኔ ግን የመጣው ለፍርድ ሳይሆን ለሁለት ጉዳዮች ነው። ከዛ በፊት ከመሄዳችን በፊት ግን ስለ ልጆች ያለውን ነገር ባጭሩ ላስረዳችሁ። ልጆቹ በጣም ይዋደዱ ነበረ። ልክ እንደ ማንኛውም ፍቅረኛሞች ናቸው። ለረጅም ጊዜ ይኖሩ ነበርና ከመሃል አለመግባባት ይፈጠራል። ይህ አለመግባባት ግን በሰላም መንገድ ከመፈታቱ ወይም ከመለያየት ይልቅ ልጅየው እንግዲህ ቀናተኛ ቢጤ ነው እና የተለየን ነገር መረጠ። እሷን የሚያይብኝ ወይ ደግሞ እሷ ከኔ ውጭ ከሆነች ወይ ደግሞ እሷ ለኔ ካልሆነች እገላታለሁ፣ እንደዛ አድርጋታለሁ በሚል ልጅቱን ከአንዴም ሁለቴ ያስፈራራታል እና መጨረሻ ላይ ልጅቱ እንዳለው እንደዛተውም አልቀረም። ያው ልጅቱ እንደምታዩት ከላይ አንገቷን ቆርጧል፣ ደረቷን ሰንጥቋል። ልጆቿንም በተለያየ ጊዜ ደግሞ እንደዚሁ በጩቤ በመውጋት የሱ እንዳትሆን በሚመስል ሁናቴ ጥላቻውን የነበራቸውን ፍቅር ያን ሁሉ ትዝታ ገፍቶ በዚህ መንገድ አሳይቷታል ማለት ነው። እንግዲህ ወደ ዋናው ነጥብ ስመጣ አንደኛው እኔ የገረመኝ የልጅቱ ጥንካሬ ነው። የልጅቱ ጥንካሬ ምን ያክል ብትበስል ነው? ምን ያክል አስተዋይ ብትሆን ነው? እውነትም ሴት ልጅ ብልሃተኛ ናት ይባላል። በተለይ ያጠመደችበት መንገድ፣ ልጁን ያስያዘችበት መንገድ፣ ርቀቱ በጣም ነው የሚገርመኝ። አሳን መብላት በብላት ማለት የሚባለው ልክ እንደዛ ማለት ነው ያደረገችው። እና ሴቶች እዚህ ላይ ያላቸውን የጎላ ተጽዕኖ ወይም አላቸው የሚባለው የተፈጥሮ ስጦታ ጥበቧን አሳርፋለች ብዬ አስባለሁ። ይሄ ይበል የሚያስብል ነው። ሌሎችም ይማሩበት ይገባል። በተለይ በዚህ ጊዜ ህግ የለም፣ ፍርድ የለም፣ ሰሚ የለም፣ አይቶ የሚዳኝ የለም በሚባልበት ሰዓት ላይ እንደዚህ አይነት ነገር መከሰቱ ለወደፊቱ ይበል የሚያስብል ነው። በእርግጥ ሀገራችን ላይ እንዲህ አይነት ክስተቶች ሲከሰቱ ይሄ መጀመሪያ አይደለም። የሰው ልጅ ከነነፍሱ ተቃጥሎ ከነነፍሱ የሚቃጠልበት ነው፣ ተዘግዝቆ የሚሰቀልበት ነው። ሌላም ብዙ አጸያፊና ግፎች የሚፈጸምበት ሀገር ነው እያለ እንዲህ አይነት ነገሮች ደግሞ ሲታዩ የሚያበረታታ ነው እና ጠንከር ሌሎችን እንዲጠነክሩ ትምህርት ይሆን ዘንድ ይገባል ብዬ አስባለሁ። ሁለተኛው እንግዲህ በልጁ ላይ እኔ ልፈርድ አልመጣሁም እንዳልኳችሁ። ምክንያቱም ልፈርድ ያልመጣሁበት ምክንያት አንደኛው ያው ተፈርዶበታል ወይም ደግሞ በህግ ቁጥጥር ስር ጥላ ውስጥ ውሏል ማለት ነው። ግን ብዙ ጊዜ ኢትዮጵያ ውስጥ ዓለም ላይ ማልቻ ግን ለሀገራችን ኮንቴክስት ብናየው ይሻላል። አንዳንድ ሰዎች ሴት እህቶቻችንን አተን ወይም አተው በየተለያየ ምክንያት ስንባዝን እንታያለን እና እንዳለመታደል ሆኖ ሴቶችን ጥሩ ወንድ ላይ አይጥላቸው። እንደዚህ የሚፈትን ለክብራቸው የማይጨነቅ ሰው ላይ ነው ወስዶ የሚጥላቸው። ለምንድን አይገባኝም። እንዲህ አይነት ጭምት የሚፈልጉት አይነት ወንድ በእርግጥ ነው በቅርበት አይገኝም። በቃ ሴቶች የሚሸውዱት እዚህ ላይ ነው። ምንም አስተዋይ፣ ምንም ጠቢብ፣ ምንም ልበኛ ብትሆንም ሁሉ አወዳደቃቸው ደግሞ ይከፋል። ብዙ ጊዜ ይከሰታል እና ብዙ ወንዶቻችን ሴት ልጅ ክብር አላቸው ላይ የሚንከባከባቸውን ስሜታቸውን የሚያዳምጥ በህገ እግዚአብሔርም ሆነ በህገ ፈጣሪ የሚኖሩ ብዙ ወንዶች አሉ እና በዚያ አቅፈው ለማኖር እነዚህ አይነት ወንዶች በቀላል አይገኙም፣ በጾም በጸሎት ወይም በሱባኤ ካልሆነ በስተቀርና በጣም ገርሞኛል ለማለት ነው። ወደ ቀጣዩ ቪዲዮ እንድ ይበል የሚያስብል ነው ልጁ መቀጣጫ መሆኑ። ውጡ እስኪ ላናግራት አላቸው እነሱ እዛው ሰዎቹ ቤት ውስጥ እና እሱ ጩቤ ይዞ ነበር፣ ለካ ተዘጋጅቶ ነበር የመጣው።
እኔም ግፋቢል ቢመታኝ ምናምን ነው ብዬ አሰብኩኝ እንጂ እንዴት የሚወደኝ ሰው እንደዚህ ያደርገኛል ብዬ አላሰብኩም ነበር። እነሱ በቃ ብቻቸውን ያወራሉ ይስማማሉ ብለው ትተውን ወጡ። ሶፋ ላይ ነበረ ቁጭ ብዬ ነበረ እና እንደመጣ እዚህ ጋር ነው እንትን ያለኝ እዚህ ጋር ሳመኝ አልፈልግም እንዳትስመኝ ምናምን ነገር ስለ ከጀርባዬ ነበረ ከሶፋው እነሱ እንደዚህ መገደፊያው ላይ እዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው ያዘው። እንደዚህ ነው መቁረጥ የጀመረው። አልጮሽም። ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል። ሲጋ እንደዚህ አጣብቆ ይዞኛል። ያው ወንድ ልጅ አይደለም። ከዛ በኋላ መጮህ ጀመርኩኝና አሌክስ ይባላል ባለቤቱ። አጋጣሚ ሴቶች ያወጣዋል። እሱ ቤት ውስጥ ነበር። አጋጣሚ ግቢ ውስጥ ስራ እየሰራ ነበር። ስጮህ እሱ ሩጦ ገባልኝ እና እሱም እንደገባ እንደዚህ ነበር ያለው አለኝ። በኋላ እንትን ሲል እነሱ ናሱ ሲያዙልኝ እኔ ሾልኬ ደሜኝ ያንዘረዘርኩኝ ሮጥኩኝ። እዚህ ጋር ቆርጦሽ እዚህ ጋርም ቆርጦኛል። እዚህ ጋርም እንደዚህ እዚህም ወግቶኛል። እዚህ ብዙ እዚህ ጋር እንደዚህ ስከላከል ነው እጄን ይወጋኝ። ለምን አልታረቅሽኝም? ተመልካቾቻችን እንደሰማችሁት ነው። ቪዲዮውን ከሞላ ጎደል ኮሜንት በማድረግ ሐሳባችሁን መግለጽ ትችላላችሁ። በተረፈ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ሰላም